እንዴት አስቸጋሪ ልጅ መሰለሽ። ንስሐ እየወሰደ ነው። ይገርማል። እግዚአብሔር ስራው ድንቅ ነው። ባለፈው እኮ ግብረ ሕማማቱን የሰጠኝ ልጅ ነው። በእውነት? አዎ። ብታይ እግዚአብሔርን እንዳውቅ እጅግ በጣም ረድቶኛል። እንዴት መልካም ሰው መሰለሽ። ያመለባል እኮ ነው። የምርሽን ነው? በእውነት? ሃይ ሶሲ። ሃይ ምራፍ፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው ሶሲ? እግዚአብሔር ይመስገን። እንዴት ነህ አንተ? እግዚአብሔር ይመስገን። ሁሉ ሰላም ይመስገነው። ክላስ እንዴት ነው? ይመስገን፣ ምንም አይል። አንተ ጋርስ እንዴት እየሄደልህ ነው? ያው ተመስገን ነው፣ ቆንጆ ነው። አሁን እኮ እዚህ ናባልና አንዳንድ ነገር ለማውራት መጥቼ። የምር? ወይ ደስ ሲል። እግዚአብሔር ይመስገን። አሜን። እና ምራፊ እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። አንተ እንዴት ነህ? አለሁ። በጣም ረጅም ጊዜ ሆነ። ቆየን ከተጠፋፋና። አራው በጣም ቆይተናል። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልዳን በመንፈስ ቅዱስ መንፈሳውያን የተሰኛችሁ የማማ የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የቅዱሳን ወዳጆች እንደምን ዋላችሁ? እንደምን ቆያችሁ? አሜን። ያህያሉ የልዑል እግዚአብሔር ስም ካለማጽናፍ እስከ ካለማጽናፍ ስሙ የተመሰገነ ይሁን። በድጋሚ አትለይምና እናታችን ቅድስተ ቅዱሳን ድንግል ማርያም በምልጃዋ ዘወትር ከኛ ጋር ጸንታ ለዘላለም ትኑር። የጥበብ የሚስጥር ባለቤት ልዑለ ባሕሪ እግዚአብሔር አምላክ ለሁላችንም ጥበብና ሚስጥሩ ማስተዋሉን ይግለጽልን። የዛሬ የምንማማረው የትምህርት ርዕስ እንግዲህ ባለፈው ሳምንት ስለ ጥምቀት ተማመረናል፣ ተነጋግረናል። ዛሬ ደግሞ ቀጣዩ ክፍል ስለ ቁርባን ነው። ቁርባን ማለት አማሃ ስጦታ ለእግዚአብሔር የሚሰጥ ማለት ነው። ቁርባንን የመሰረተው በቤተ አልዓዛር ቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄ እንግዲህ የአዲስ ኪዳን ስጋዬ ነው፣
ይሄ እንግዲህ የአዲስ ኪዳን ደሜ ነው ብሎ ጽዋውንም አንስቶ እንኩ ደሜ ነው ብሎ ሰጣቸው። ህብስቱንም አንስቶ ቆርሶ ፈትቶ ምን አደረጋቸው? ሰጣቸው ማለት ነው። ስለዚህ መስራቹ ራሱ ባለቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ጀምሮ ስንመለከት ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። ስጋዬ እውነተኛ መብል ነው፣ ደሜም ደግሞ እውነተኛ መጠጥ ነው አለ። ስለዚህ እሱን ክርስቶስን እውነተኛ ስጋና ደም አድርገን ስንበላ ስንጠጣ እሱ በእኛ ውስጥ ላይ እኛም በሱ ውስጥ ላይ ምን እንላለን? እናድራለን ማለት ነው። ለዛም ነው ቤተ አይሁድ እጅግ አድርገው ምን ያደረጉት? የተጨነቁት ማለት ነው። ይሄ ለስንቶቻችን ይበቃናል ብለው ተጨንቋል ማለት ነው። ግን እሱ ክርስቶስ የሚበላ ምንድን ነው ማለት ነው? ህብስት ነው። የሚጠጣ ደግሞ ምንድን ነው ማለት ነው? ጽዋ ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ እምልዕልተ ሰማያት ወይጼልሉ ለዝንቱ መስዋዕት ወይቄድሶ በጽሙና ወፍርሃት ቁሙ ወጸልዩ ከመ ሰላሙ ለእግዚአብሔር ያህሉ ምስሌ ወምስለ ኩልክሙ። ይህች ቀን ምን ያህል የምታስፈራ ናት! ይህችስ ቀን ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይህን መስዋዕቱን የሚሰውርባትና የሚያከብርባት። በጽሙናና በፍርሃት ቁሙ። የእግዚአብሔር ሰላም ከኔና ከእናንተ ጋር ይሆን ዘንድ ጸልዩ። ይህንን ቅዱስ ሥጋና ክቡር ደሙን ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይሰቀል አስቀድሞ መሰጠቱ በራሱ ምንን ያመለክታል ስንል ሕያውነት እንዳለው ነው። ይህ እውነተኛ የክርስቶስ ሥጋና ደም የምንበላው የምንጠጣው ሕይወትን ለማግኘት ነው ማለት ነው። በሕይወት እያለ ሕያው የሚያደርገንን ቅዱስ ሥጋውና ክቡር ደሙን በዕለተ ሐሙስ በአልዓዛር ቤት ቆርሶ ፈትቶ ምን አደረጋቸው? ሰጣቸው ማለት ነው። ስለዚህ ያንን በዕለተ ሐሙስ ሐዋርያት የበሉት ልክ በዕለተ ዓርብ እንደተሰቀለ ጌታን እያሰቡ ምን አድርገዋል ማለት ነው? በልተዋል፣ ጠጥተዋል ማለት ነው። በሐዋርያት ከርስ ውስጥ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞቷል ማለት ነው። ስለዚህም ይሄ የዕለተ ምንድን ነው ማለት ነው? ዓርብ ዕለት የተሰጠን እስከ ዛሬ ድረስ አይደለም፣ ዓለም እስክታልፍ ድረስ ይሄ ቅዱስ ሥጋና ክቡር ደሙ በዕለተ ዓርብ የተሰቀለው አማናዊ ትኩስ ሥጋና ትኩስ ደም ሆኖ ዛሬም ጭምር ምን ይለናል ማለት ነው? ይሰጠናል ማለት ነው። በፈቃዶ ለማም ሐመ ከመ ሙማነ ያድን ወያጽንዖሙ ለእለ ተንተኑ ግዶፋነ ይርከብ ወሙታነ ያዩ። በፈቃዱ ለሕማም ተሰጠ፣ ሕሙማን ያድን ዘንድ ታመመ። የተገመገሙትን ያጸናቸው ዘንድ፣ የተጣሉትን ያገኝ ዘንድ፣ የሞቱትንም ያድን ዘንድ፣ ሞትን ይሽር ዘንድ፣ የሰይጣንን ማስራ ይቆርጥ ዘንድ፣ የአባቱን ፈቃድ ይፈጽም ዘንድ፣ ሲኦልን የሚረግጥ ዘንድ፣ ሕይወትንም ደጅ ይከፍት ዘንድ፣ ለጻድቃን ያበራ ዘንድ፣ ሥርዓትንም ይተክል ዘንድ፣ ጨለማን ያደግ ዘንድ፣ ሕፃናትን የሚያሳድግ ዘንድ፣ ትንሣኤውን ይገልጥ ዘንድ እርሱን አሳልፈው በሰጡባት በዚያች ሌሊት ነውር በሌለባቸው ቅዱሳን ብፁዓን በሚሆኑ እጆቹ ህብስቱን አንስቶ ይዞ እንዲህ አላቸው። አመሰገነ፣ ባረከ፣ ቆረሰ። ይህ ህብስት ለኃጢአት ማስተስሪያ ስለ እናንተ የሚፈተት ሥጋዬ ነው፣ ንሱ ብሉ ብሎ ነግሮ ለደቀ መዛሙርቱ ሰጣቸው። ይህን በምታደርጉበት ጊዜ እኔን መታሰቢያ አድርጉ ብሎ አዘዛቸው። የወይኑንም ጽዋ ባርከ አክብረ ሰጣቸው። አቤቱ ይረስዮ ለዝንቱ ህብስት፣ አቤቱ በዚህ ህብስትና በዚህም ጽዋ ላይ መንፈስ ቅዱስን ኃይልንም ትልቅ ዘንድ እንለምንሃለን እንማልድሃለን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሥጋውና ደሙንም ይባርክ ዘንድ አንድ ያደርገውም ዘንድ ለዘላለሙ አሜን።
ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ እንዲህ ይላል፣ ከእግዚአብሔር እንደተማርኩም አስተምሬያችኋለሁ። ጌታችን ኢየሱስ ክርስቶስ እርሱ ራሱ በያዙበት በዚያች ሌሊት ህብስቱንም አነሳ፣ አመሰገነ፣ ባረከ፣ ፈተተ፣ እንዲህም አላቸው፣ እንኩ ብሉ፣ ስለ እናንተ የሚሰጠው ሥጋዬ ይህ ነው አላቸው። ይህ ሥጋው አማናዊ እንደሆነ ሐዋርያ ቅዱስ ጳውሎስ ራሱ በቆሮንቶስ ክታቡ ምን ብሎናል ማለት ነው? ነግሮናል ማለት ነው። ከዛ በኋላ ምን ይላል? መታሰቢያ እንዲሆን አድርጉት ይላል። ዛሬ አንዳንዶቹ መታሰቢያ ነው ብለው ያስባሉ። ነገር ግን መታሰቢያ አድርጉት የተባለው ልክ ቅዱስ ሥጋውንና ክቡር ደሙን ስንበላ ስንጠጣ ምን እንድናስብ ነው? ተዘክሮተ ሞቱን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የከፈለልን የተተፋበት፣ የተንገላታበት፣ በገመድ አንዴ ወደ ኋላ አንዴ ወደ ጎን የጎተቱበት ያንን መከራውን በመስቀል ላይ የተሰቀለውን ነገር እያሰብን ምን እንላለን ማለት ነው? እናስባለን። መታሰቢያ ማለት ሞቱን እንድናስብ ነው። ከዛ በኋላ እንዲህ ይላል ሐዋርያ ቅዱስ ጳውሎስ፣ እንዲህም ህብስቱን ከተቀበሉ በኋላ ጽዋውን አንስቶ አዲስ ሥርዓት የሚጸናበት ነው አለ። አዲስ ሥርዓት የሚጸናበት ነው ማለት በብሉይ ኪዳን ውስጥ ላይ ይሰጥ የነበረው ያ የበግ የደም ነበረ። የበግ የላሞች የጊደሮች ነበረ። ያ የሚፈሰው ሥርዓት አልፏል። አሁን ግን አዲስ ሥርዓት ተተክቶልናል። ይኸውም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ምንድነው? ደሙ ነው ማለት ነው። ጽዋኑም አንስቶ አዲስ ሥርዓት የሚጸናበት ነው። ይህ ጽዋዬ ደሜ ነው፣ እንዲህ አድርጉ በምትጠጡበትም ጊዜ አስቡኛል። ልብ በሉ። ቅዱስ ሥጋውና ክቡር ደሙን ስንበላ ስንጠጣ እናስባለን፣ እናስበዋለን። መታሰቢያ ማለት ማሰብ ማለት ነው። ዛሬም ቅዱስ ሥጋውንና ክቡር ደሙን የሚበሉ የሚጠጡ ሰዎች ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገላቸውን ነገር እያሰቡ ምን ይላሉ? ይበላሉ፣ ይጠጣሉ ማለት ነው። እንዲህም አድርጉ በምትጠጡበት ጊዜ አስቡኝ አላቸው። ይህ ህብስት በምትበሉበት ጊዜ፣ ይህን ጽዋ በምትጠጡበት ጊዜ ሁሉ ጌታችን እስኪመጣበት ቀን ድረስ ሞቱን ትናገራላችሁ። ቅዱስ ሥጋውንና ክቡር ደሙን የሚበሉ የሚጠጡ ሰዎች ሞቱን ምን ይላሉ ማለት ነው? ያስባሉ ማለት ነው። ቅዱስ ኤፍሬም ሲናገር ምን ይላል? ቅዱስ ሥጋውንና ክቡር ደሙን የሚበሉ የሚጠጡ ሰዎች በደመና ጌታችን መድኃኒታችን ኢየሱስ ክርስቶስን እንደተቀበሉት ይመሰላል ይላል። ስለዚህ እውነተኛ ጌታችን እኛ ውስጥ ላይ እንዲያድር ቅዱስ ሥጋውንና ክቡር ደሙን ምን ልናደርግ ይገባል? ልንበላና ልንጠጣ ይገባል ማለት ነው። ለዛው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለነፍስ ለሥጋ ለደመ ነፍስ እንደማረን ለማሳየት ልክ ቅዱስ ሥጋውና ክቡር ደሙን ስንበላ ስንጠጣ ምን እናደርጋለን? ደሙ ላይ ስንደርስ መጀመሪያ ቅዱስ ሥጋው ላይ ስንደርስ አሜን እንላለን። ቀጣይ ደግሞ ሥጋውን ከተበላ መልሶ አሜን እንላለን። ደሙን ስንጠጣ ደግሞ አሜን እንላለን። 3 ጊዜ አሜን ማለታችን በራሱ ለሥጋ ለደመ ነፍስ ለነፍስ ምሕረትን እንደሰጠን ለማሳወቅ። ንጹሕ የሆነ ከቅዱስ ሥጋውና ከክቡር ደሙ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመለከኞች በተዘጋጀ በመለኮት እሳት እንዳይቃጠል እጄን ከአፋዊ ደም ንጹሕ እንዳደረግሁ ከሁላችሁ ለምጽኑ ደብራችሁ ለክርስቶስ ቅዱስ ሥጋና ክቡር ደም ብትቀርቡ እኔ ለበደላችሁ መተላለፍ የለብኝም፣ ኃጢአታችሁ በራሳችሁ ይቆጠራል እንጂ። ንስሐ ገብታችሁ ቂምና በቀልና አርቃችሁ ቅዱስ ሥጋውና ክቡር ደም ብትቀበሉ ደግሞ ከእርሱ ጋር ለዘላለም ትኖራላችሁ። ሥላሴ እግዚአብሔር ወልድ ቅድመ ዓለም ከአብ ያለ እናት መወለዱን ድኅረ ዓለም ከእመቤታችን ከቅድስት ድንግል ማርያም ያለ አባት መወለዱን ወልደ አብ ወልደ ማርያም በተዋሕዶ የከበረ መሆኑን አምናችሁ ሥላሴን በአካል ሦስት በባሕርይ በሕልውና በአገዛዝ አንድ አምላክ ብላችሁ መስክራችሁ ቅዱስ ሥጋውና ክቡር ደሙን የምትቀበሉ ከእርሱ ጋር ለዘላለም ነግሳችሁ ትኖራላችሁ። ይህን የቆሞሱን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተ ክርስቲያን ውስጥ በቅባት የቆመ ቢኖር ጌታችን መድኃኒታችን ኢየሱስ ክርስቶስን እንዳዘነው በእርሱ በላይ እንደተነሳሳ ይወቅ ይረዳ። ስለ በረከት ፈንታ መርገም ሥርዓት ያስሬን ፈንታም ካህምን እሳትን ከእግዚአብሔር ዘንድ ይቀበላል። ተንስ በቅዳሴ ሰዓት ላይ አባቶቻችን ካህናት ቅዱስ ሥጋውንና ክቡር ደሙን በሚሰጡ ሰዓት ላይ አባቶቻችን ካህናት በጻሕል ውስጥ ላይ አድርገው ቅዱስ ሥጋውን ፈትተው ሲሰጡ
ሰጪው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲሁ ደግሞ የሚቀበለው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ልክ ቅዱስ ሥጋውንና ክቡር ደሙን ስንቀበል በእኛ ውስጥ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያድርብናል። እኛም ደግሞ በሱ ውስጥ ላይ እናድራለን። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። ይሄ ሥጋ እውነተኛ ሥጋ ነው። ይሄ ደም እውነተኛ ደም ነው። ነፍስ የተለየው መለኮት የተዋሃደው ቅዱስ ሥጋና ክቡር ደም ነው። አይሁዳውያን ግን ለስንቶቻችን ይበቃል ብለው ተጨንቋል። ዛሬም ቅዱስ ሥጋውና ክቡር ደሙን እንበላለን እንጠጣለን ስልን የሚጨንቃቸው ሰዎች አሉ። ነገር ግን ይሄን የምንበላው የምንጠጣው የክርስቶስን ሥጋና ደም ነው። ሞተ እግዚኦ ወትንሣኤ ከቅድስተ ነአምን ዕርገተከ ወዳግመ ምጽአተከ ንሴብሐከ ወነታምነከ ንስእለከ ወናስተበኩዓከ ኦ እግዚእነ ወአምላክነ። በፍጹም ይህ የጌታን ሐሳብ ካለመረዳት የመነጨ ነው። ጌታ ለመታሰቢያነት አድርጉታል እንጂ እየሄዳችሁ ሥጋዬን ብሉ ደሜንም ጠጡ አላለም። በወንጌልም ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም ይላል። ጌታም እኔ ነገርኳችሁ ቃል ሕይወትም ነው መንፈስም ነው ብሎ ነግሮናል። ስለዚህ የምንድንበት ብቸኛ መንገዳችን በኢየሱስ ክርስቶስ በማመን እንጂ ይሄ ሁሉ ውጣ ውረድ በማለፍ አይደለም። ሚኪ ጌታ የተናገረውን ቁንጽል ሐሳብ ይዞ መናገር እውነትም እውቀትም አይደለም። አንተ ከተናገርከው ቃል ከፍም ዝቅም ብለህ ብታነበው መልሱን ታገኘዋለህ። ጌታ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ከአይሁድ ብዙዎች ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል ብለው መልሰዋል። ብዙዎችም ከእርሱ ሄደዋል። ጌታም ለደቀ መዛሙርቱ እናንተስ ልትሄዱ ትወዳላችሁ ሲላቸው ከአንተ ወደ ማን እንሄዳለን በማለት ሐሳቡን መቀበላቸውን ተናግረዋል። በኋላም ከስቅለት በፊት ባለው ዕለት ሥጋና ደሙን ባርኮ ሰጥቷቸዋል። ይህንን የወንጌል ቃል ሲያጸናው የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አላቸው፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ሰጥቷቸዋል። ሁላችሁ ከእርሱ ጠጡ ማለቱ ይህንን ወንጌል የሚሰማ የሚያነብ ሁሉ ከዚህ ቅዱስ ምስጢር እንዲካፈል ስርዓቱን የሰራው እራሱ ጌታ ነው። ይህን ሐሳብ ግን እንደ አይሁድ አስጨናቂ ነው በማለት ብዙዎች ወደ ኋላ እንደተመለሱት መመለስ፣ ካልሆነም እንደ ጸኑት ደቀ መዛሙርት ከአንተ ወደ ማን እንሄዳለን ብሎ መጽናት ያንተ ድርሻ ነው። በጣም ጥሩ። እናንተ የምትሉት ቁርባን እውነተኛ የክርስቶስ ሥጋና ደም አይደለም፣ ክርስቶስ መታሰቢያ ይሁን ብሎ የሰጠው ነው እንጂ። ጌታን በሉቃስ ወንጌል ላይ እንደምናነበው ለተከተሉ ሲሰጥ ለዘላለም መታሰቢያ ያድርጉት ነው ያለው። ስለዚህ መታሰቢያ ነው እንጂ እውነተኛ የክርስቶስ ሥጋና ደም አይደለም። መዳን በልጁ በጌታ በኢየሱስ ክርስቶስ ብቻ ነው። አዎ መጽሐፍ ቅዱስ ላይ ተጽፏል። ነገር ግን አንቺ እንዳልሽው አይደለም። ታዲያ አንቺ እንደምታስቢ ቢሆን ኖሮ በዮሐንስ ወንጌል ምዕራፍ 6 ቁጥር 53 እስከ 56 ላይ የተጻፈው እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና።
ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ተብሎ የተጻፈው ለእኛ አይደል? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህን እንዴት ታየዋለሽ? አራቴ ሲታይ አይንሽን ግለጭ እንጂ። አዎ መታሰቢያውን እንድንበላ ተሰጥቶናል። ይህ ግን እውነተኛ የክርስቶስ ስጋና ደም አይደለም፣ ለመታሰቢያነት የተሰጠን እንጂ። የጌታ እራትም ቢሆን ለምሳሌነት ነው የተሰጠን አይደል እንዴ? አዎ ፓስተር ትክክል ነው። ይህ መታሰቢያ ነው። ጌታ ኢየሱስ ክርስቶስ ራሱ ከሰማይ የወረድኩ እንጀራ እኔ ነው እንጂ ያለው መዳን በመብል አይደለም። መዳን በጌታ በኢየሱስ ክርስቶስ ማመን ነው። ይህ የጌታ እራት እውነተኛውን ስጋና ደም መቀበል እንዳለብን የሚያሳይ እንጂ እናንተ እንደምትሉት መታሰቢያ ወይም አማናዊ ያልሆነ ማለት አይደለም። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 እንደተናገረው የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንድ እንጀራ እንካፈላለንና በማለት ጽፎታል። መታሰቢያ ማለት ደግሞ ማስታወሻ ማለት ነው። ይህን ቅዱስ ቁርባን በተቀበልን ጊዜ መታሰቢያ የምናደርገው ለማን ነው የሚለውን ሐዋርያው ቅዱስ ጳውሎስ ሲያስረዳን በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 25 እስከ 27 ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና፣ ስለዚህ ሳይገባው ይህን እንጀራ የበላ ወይንም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት በማለት ቅዱስ ጳውሎስ የጌታ ስጋና ደም እውነተኛ መሆኑን አስረግጦ ይነግረናል። የጌታ ስጋና ደም እናንተ እንደምትሉት ሳይሆን ሳይገባንና ሳይገባን ብንቀበለው ዕዳ በደል ሊሆንብን የሚችል ቅዱስ ሚስጥር መሆኑን ቃሉ አስረግጦ ይነግረናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ በቀራንዮ አደባባይ ዋጋ የከፈለው፣ ደሙን ያፈሰሰው፣ ስጋውን የቆረሰው፣ የተቀበለውን ሕማምና መከራ እያሰብን ነው የምንቀበለው ማለት ነው። የኢየሱስን መከራ ለማሰብ ቢሆንም ግን የምትቀበሉት ማዕድ የኢየሱስ ለመሆኑ ምን ማስረጃ አላችሁ? እናንተ ግራ በመጋባት እንደምትከራከሩ ሁሉ አይሁዳንም በጌታ ፊት ይከራከሩ ነበር። በዮሐንስ ወንጌል ምዕራፍ 6 ከቁጥር 51 እስከ 52 ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬን ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ ተብሎ እንደተጻፈው ጌታ ለዓለም ሕይወት የሚሰጠው እንጀራ ስጋውን እንደሆነ ሲናገር አይሁድ የጌታ ሐሳብ ስላልገባቸው ተከራከሩ። እንዴት የሚያስጨንቅ ንግግር ነው በማለት ብዙዎች ከእርሱ ራቁ። እናንተም ለመዳን ጌታ የሰጠንን ክቡር ስጋውንና ቅዱስ ደሙን እውነተኛ አይደለም በማለት ሐሳቡን እንዳልተረዱትና እንደተከራከሩት ከእርሱም እንደራቁ አብዛኞቹ አይሁዳውያን መምሰላቸው አይደል? ካንተ ወደ ማን እንሄዳለን ያሉት ግን ጸንተው ያን ቅዱስ ስጋና ክቡር ደም ራሱ ጌታ ኢየሱስ ባርኮ ቀድሶ ሰጥቷቸዋል። እኛም ይህንን እውነት እንቀበላለን። የጌታ እራት የምንበላው ምሳሌ ነው እንጂ እውነተኛ እንጀራ ቃሉ ነው። ቃሉ እንዳልሆነም አለማወቅ ስጋዬን የበላ ደሜን የጠጣ ለዘላለም በሕይወት ይኖራል ብሏል። ስለዚህ እኔ የሕይወት እንጀራ ነኝ ስላለ ይህን የሕይወት እንጀራ ካልበላን ካልጠጣን የዘላለም ሕይወት የለንም፣ ከእርሱም ጋር እድል ፈንታ እንደሌለም በሚገባ ያስረዳል። ቅዱስ መጽሐፍ የሰው ልጅን ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ስለዚህ ከዚህ ትምህርት ፈቀቅ ማለት አይገባም። ፍርድን የሚሰጥ ነው። እውነተኛና አማናዊ ስጋና ደም ነው እንጂ ምልክት አይደለም። ይህ የሚያስጨንቅ ትምህርት ብዙዎች አልተዋጠላቸውም። ዛሬም ይህ ንግግር ሲያስጨንቃቸው ይኖራል። ቅዱስ ቁርባን ስለኛ የተከፈለ መስዋዕትነት፣ ስለ ሰው ልጆች ቤዛ የተሰጠ የፍቅር ጥግ፣ ስለ ወዳጁ የተከፈለ ፍጹም ካሳ፣ ስለ አመፀኞች የተከፈለ የፍቅር ክፍያ፣ ስለ ጠፋው በግ የተሰጠ የመፈለግ ውጤት፣ ስለ መተላለፋችን የተከፈለ ቤዛነትና ስለ ወገኑ የተከፈለ የማያልቅ ፍቅር ነው። እስመ ኃያላንተ እኩት ወስቡህ ወለከ ስብሐት ለዓለመ ዓለም
መስዋዕት አዳም ካቀረበው የደም መስዋዕት፣ አብርሃም ካቀረበው የበግ መስዋዕት፣ እስራኤላውያን ካቀረቡት የበደል መስዋዕት ፍጹም በመጠኑም በሚዛኑም የሚተካከለው የሌለ መስዋዕት ነው። አንድ ጊዜ ቀርቦ ለዘላለም የሚሰዋ መስዋዕት ሲሆን አዳምን ከሲኦል ከጨለማው ስፍራ ከድቅድቁ ዓለም አላቆ ብርሃንን ያላበሰ እውነተኛ መስዋዕት ነው። ይህ መስዋዕት ከግንዱ ከክርስቶስ ጋር አንድ የሚያደርገን ፍጹም ድህነትን የሚሰጥ እውነተኛ መስዋዕት ነው። ኩቶ ለእግዚአብሔር ቅድሳቶ ነሲያነ ከመለ ሕይወተ ነፍስ ይኩነነ ፈውስ ዘተመጦ መሃጽንም እንዘ ንሴብሖ ለእግዚአብሔር አምላክነ ተመጦ እምስጋሁ ቅዱስ ወእምደሙ ክቡር ለክርስቶስ ወናእኩል ይደልወነ ከመ ንሳተፍ ምስጢረ ክብርተ ወቅድስተ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመልአኩ የቅዱስ ራጉኤል ጥበቃው አይለያችን። ሰላም ይምራችን፣ ሰላም እግዚአብሔር ይከተላችን። የእግዚአብሔር ሰላም በእናንተና በቤታችሁ ይብዛላችን። እግዚአብሔር ከሁላችሁ ጋር ይሁን። በሰላም ወደ ቤታችሁ ያደርሳችን። መስገን ለዚህ ያደረሰ እግዚአብሔር ይመስገን። እግዚአብሔር ይመስገን።
እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። አድርገህልኛልና በቸርነትህ አመሰግንሃለሁ። እልል ዓለም አማኑኤል እገዛልሃለሁ መድኃኔዓለም የዓለም አማኑኤል እገዛልሃለሁ መድኃኔዓለም አድርገህልኛልና በቸርነትህ አመሰግንሃለሁ። እልል ዓለም አማኑኤል እገዛልሃለሁ መድኃኔዓለም ለዓለም አማኑኤል። ጌታ ሆይ እኔንም ለዚህ ታላቅ ክብር እንድበቃ እርዳኝ። እግዚአብሔር ብርሃንና መድኃኒቴ ነው። እግዚአብሔር ብርሃንና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። አቤት ልጄ፣ የምረዳሽ ነገር አለ? እባክዎትንማ ሆይ እባክዎትን እናቴ ይቅር ይበሉ። ኃጢአቴ ከብዶኛል። የሰራሁትን ማሰብ ሰብሮኛል። ስለፈጠረሽ ስለ እግዚአብሔር ተነሽ። ማነሽ? ምንድነሽ? ምንድነው ማሆይ? ችግር አለ እንዴ? ኧረ እኔም ግራ ገብቶኛል። ድንገት እግሬ ስር ተደፍታ ይቅር በሉኝ ትላለች። አላውቃትም። እግዚአብሔር በሚያውቀው ያደረገችኝ የሰራችኝ ነገር የለም። ድንገት ተመሳስዬባት እንደው እንጂ ከ7 ዓመት በፊት ህይወት ከብዶኝ ልጄን ጥዬበት የጠፋሁት እኔ ነኝ።
ከህመሜ ጋር ጠፍቼ ህመሜን ይዤ ተመለስኩ። ይቅርታ የማይሽረው በደልን የሰራሁት ያቺ ሴት እኔ ነኝ። ህሊና ይሄን ማድረግ አልችልም። በእግዚአብሔር ፊት ድጋሚ ኃጢአት መስራት አልችልም። ምን ወጥሽ ፈቅደሽ አላመጣሽም ጽንስ ላለማስወረድ እግዚአብሔር ምናምን ትኛለሽ እንዴ? ትሰሚኛለሽ? እኔ እንደዚህ አይነት ነገር አይመችኝ። ከዚህ በኋላ አብሬሽ ልቀጥል የምችለው ሐሳቤን ተቀበለሽ ጽንሱን ካስወጣሽው ብቻ ነው። ሰማሽ? እባክህ ማድረግ አልችልም። ራስሽን ቻል። ስሚ ደግሞ ከዚህ በኋላ አጠገቤ እንዳደርሽሽ ኃይሉ